እግዚአብሔር በጊዜው ነገሮችን ውብ ያደርጋል ይላል የእግዚአብሔር ቃል። ሁለት ቻሌንጆችን አልፈን ነው እዚህ የመጣነው ማለት ነው። አንደኛው ቻሌንጅ ያጋጠመን የዓለም ፔንቴኮስት አብያተ ክርስቲያናት ህብረት የሚል ይዘው የመጡ ወገኖች አብረውን የሚሰሩ ከኛ ወጥተው ያንን ስም ይዘው ትንሽ አተራምሰውናል ለተወሰነ ጊዜ እና አሁንም በማተራመስ ላይ ይገኛሉ። ይህንን ሁሉ ተቋቁመን ነው እዚህ የደረስነው ማለት ነው። እንደምታውቁት ደቡቦች በደምብ ታውቃላችሁ፣ ምዕራብ ያላችሁም ይህንን በደምብ ታውቃላችሁ ማለት ነው። በጣም የሚያሳዝን ነው ነገሩ። አንደኛ ነገር በአንድ ንግድ ህግ የሚሰራ ሰው ስም ይዘው ነው የሚሰራውና በዛ ስም ሌላ ደርቦ መስራት አይችልም። ሌላው ደግሞ ወደ ሃይማኖትም ስንመጣ እንደዛው ነው። በእምነትም ደረጃ በአንድ እምነት ስም ደርቦ መስራት አይቻልም። አሁን ምሳሌ ሙሉ ወንጌል እንውሰድ። ሙሉ ወንጌል የሚል ሌላ ተመዝግቦ መስራት አይቻልም። ማንም አይችልም ማለት ነው። ያ ሙሉ ወንጌል የሚለው ስም ራሱ ተቋሙ በመንግስት ወይም ደግሞ እውቅና ያለው የተመዘገበ አንድ ተቋም ነው፣ ታዋቂ ተቋም ነው ማለት ነው። ለምሳሌ ያለ ነው አመጣውላችሁ። ስለዚህ አሁንም በፔንቴኮስታል ህብረት ስም ፔንቴኮስታል የሚለውን ስም ይዘው ዓለም የሚለውን ጨምረው ነው የመጡትና ይሄኛው የኛ ፔንቴኮስታል ዓለም አቀፍም ነው። የኛ የዓለም ፔንቴኮስታል እምነት አለ፣ ከዛ ጋራ አንድነት አለን እኛ ማለት ነው። ግን በዛ ደርቦ መስራት አይቻልም በሚል አነጋግረናቸዋል። ወገኖቻችን አልሰሙንም። ስላልሰሙ ያ ጉዳይ እንደተያዘ ነው ያለው። አሁንም ምናልባት እልባት አላገኘም ለማለት ፈልጌ ነው። እንደተያዘ አለ ማለት ነው። እና በዛ ላይ እኛ ግን በርትተናል። ጌታ አበርትቶናል። ህብረታችን ጥሶ እየወጣን ያለ በየቦታው የሚያጋጥመን ችግር ሁሉ በጌታ ጸጋ እየሰባበር ነው እያለፍን እየሰራን ያለ ነው ማለት ነው። ጌታን በጣም እናመሰግናለን። ይሄ ዓላማው ጠላት ለማፍረስ ለማተራመስ ሰይጣን ሁሌም የሚሰራው እንደዛ ነው። ግን እኛ አገልጋዮች በብዙ አቅጣጫ የነቃን አይደለንም እና አስፈላጊም አይደለም ብሎ የጌታን ስራ መስራት ነው። በመሰረቱ የምንሰራው ስራ የቤተ ክርስቲያን ስራ ሰዎችን ከእግዚአብሔር ጋር ማስታረቅ ነው። ዋናው ስራችን ይሄ ነው። ልማት ስራም አይደለም። ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 28 ላይ የሰጠን ዋና ተልእኮ ሰዎችን ከእግዚአብሔር ጋር ማስታረቅ ትልቁ ስራችን ይሄ ነው። ሌላ ሁሉ የሚከተል ነው። አያስፈልግም እያልኩ አይደለም። ትምህርት መማር ሁሉ አስፈላጊ ነው። የልማት ስራዎችን ሁሉ መስራት ተከታዮች ናቸው፣ የሚከተሉ ናቸው ለማለት ዋና አይደለም። ዋናው ተልእኳችን ሰዎችን ከእግዚአብሔር ጋር ማስታረቅ ነው። ይሄ ስራ ስንሰራ ለእግዚአብሔር መንግስት ብቻ ሳይሆን ለሀገራችንም ነው የምንሰራው። እንዴት በሉኝ? እኛ በወንጌል መንግስትን የሚያውቁ ሰዎችን መለወጥ ነው። ሌቦችን፣ አጭበርባሪዎችን ኢቭን የመንግስት ባለስልጣን ሆነው ካዝና የሚሰብሩ የሚገለብጡ እነሱንም መለወጥ ነው። መንግስትን የሚያውቁ እንለውጣለን ማለት ነው። የተለወጡ ሰዎች ለራሳቸውም ይጠቀማሉ፣ ለሀገርም ይጠቅማሉ፣ ለመንግስትም ታዛዦች ናቸው። ለራሳቸውም ለሀገርም ጥሩ ዜጋ ናቸው። ስለዚህ ጥሩ ዜጋ የምናፈራ አገልጋዮች ነን። ወንጌል ይዘን የሰዎችን ህይወት መለወጥ ነው። በአንድ ወቅት አንድ ያደረኩትን ልናገር። ኤድስ በሀገራችን ላይ በጣም በተስፋፋበት ሁኔታ ትዝ ይላችሁ እንደሆነ መንግስት ብዙ ገንዘብ ከውጪ እርዳታ ሁሉ እየመጣ ብዙ መንግስት ይሰራ ነበር። ይሄ በኢህአዴግ ጊዜ ነበር። በጊዜው ለነበሩት ለመለስ ዜናዊ ደብዳቤ ጻፍን እኛ ፔንቴኮስታል ህብረት አባሎች ማለት ምን የሚል ደብዳቤ ነው የጻፍነው? ኤድስ ሊጠፋ የሚችለው አንድ መፍትሄ አለው። በገንዘብ ብዛት ወይም ከውጪ በቢሊዮን የሚቆጠር ዶላር እንኳን ቢፈስ ወደ ኢትዮጵያ ኤድስን ሊያቆም አይችልም። ኤድስን ሊያቆም የሚችል አንድ ነገር አለ ብለን ደብዳቤ ጻፍን። ያም መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ኤድስ ከመጽሐፍ ቅዱስ ጋር የተያዘ ነገር አለ። ከሞራል ውድቀት የሚመጣ በሽታ እንደሆነ ሁላችንም ከሞራል ውድቀት። ስለዚህ ይህንን የሞራል ውድቀት በምንድን ነው የምናክመው? በመጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ በኦፕንሊ በግልጽ እንድናስተምር ይፈቀድ የሚል ነበር የጻፍነው ደብዳቤ።
በትምህርት ቤቶች፣ በአደባባይ፣ በየትኛው አቅጣጫ ወንጌል ቢሰበክ ሰዎች ይለወጣሉ፣ ኤድስ ይቆማል የሚል ደብዳቤ ጽፈን ገባን። ጠቅላይ ሚኒስትር መለስ ጋር ማለት ነው። ስለዚህ ምንድነው የተባልነው? ሌላውስ ሃይማኖት የሚል ነበር። ሌላው ሃይማኖቶች እንደዚህ ቢመጡ ምን እንላቸዋለን? ሌሎች ሃይማኖትን ሁሉ እናከብራለን፣ ግን መፍትሄ ያለው ሃይማኖት ውስጥ ሳይሆን መጽሐፍ ቅዱስ ውስጥ ነው። የሃይማኖት አባሎች ወገኖቻችን ሁሉ ከኛ ጋር ይተባበሩ፣ ወደ መጽሐፍ ቅዱስ ያትኩሩት፣ ኤድስ እንዲጠፋ። ለኤድስ መፍትሄው መድኃኒቱ መጽሐፍ ቅዱስ ነው ብለን አመለከትን። ኦፕንሊ ባይፈቀድልንም እንዲሁ አልተከለከልንም፣ ስራው ቀጠለ ለማለት ፈልጌ ነው። ስለዚህ ዛሬም ቢሆን ለሀገራችን መድኃኒት እናገራለሁ በድፍረት መድኃኒት የኔን ህይወት የለወጠ የናንተን ህይወት የለወጠ ምናልባት ብዙ አመፀኞች አስቸጋሪዎች በዚህ መካከል ልትኖሩ ትችላላችሁ። የተለወጣችሁ ጌታ የለወጣችሁ። እኔ አንዱ አመፀኛ ነበርኩ፣ አስቸጋሪ በጣም የማው በወጣትነቴ። ጌታ ግን አገኘኝና ለወጠኝና ለክብሩ አቆመኝ። ክብር ለእግዚአብሔር ይሁን። ስለኔ ለማወቅ ከፈለጋችሁ ትንሽ መጽሐፍ ጫር አድርጌ ያለው ህይወት በስደቱ ዘመን የሚል መጽሐፍ ጽፌ ያለው ያንን መጽሐፍ አገኙ። አሁን ወደ ዋናው ሐሳብ ከመምጣቴ በፊት አንድ ነገር መናገር እፈልጋለሁ። በሚዲያ ብዙ ጩኸት እንደነበረ ሁላችሁም ታውቃላችሁ። ብዙ ጩኸት እንደነበረ በፔንቴኮስታል ህብረት ላይ ለምን ጩኸት እንደሚበዛ አላውቅም። ብዙ ጩኸት አለ እና ግን ያ ጩኸት ሁሉ ጸጥ ይላል። ጸጥ የሚያደርገውን ጌታ ነው ያዝነው። እግዚአብሔርን በጣም እናመሰግናለን። አሁን እዚህ ትልቅ ህንፃ ውስጥ ነው ያለነው። እንደዚህ አይነት ህንፃዎች ወገኖች እናንተ በቀጣይ እንድትሰሩ ጌታ ያደርጋልና ጸልዩ፣ ጠይቁ። አሁን በድንኳን ውስጥ ወይንም ደግሞ በላስቲክ ውስጥ ወይንም ደግሞ በዳሳሳ ጎጆ ውስጥ ለምትሰሩ ፕሮፌት እዩ ጥሩ ኢሜጅ ነው። ክብር ለእግዚአብሔር ይሁን። ጥሩ ኢሜጅ ነው ለኛ ማለት ነው። እንደዚህ አይነት ህንፃዎች እየተሰሩ ይቀጥላሉ ብዬ አምናለሁ። ደግሞም ጌታ ተናግሯል፣ እባርካችኋለሁ ብሏል። እባርካችኋለሁ ማቴሪያልም ስፒሪቹዋልም። እንደውም ደግሞ የምባርካችሁ በዚህ በኢትዮጵያ ብቻ ሳይሆን ከኢትዮጵያ እየወጣችሁ ውጭውን ሀገር ሁሉ በወንጌል ታዳርሳላችሁ ብሎናል። ክብር ለእግዚአብሔር። ቅድም እንደነገርኳችሁ ጌታ ምን ብሎናል? በየአደባባዩ ኮሙኒስቶች በሚጨፍሩበት፣ ከሃዲዎች በሚጨፍሩበት አደባባይ ወንጌል ትሰብካላችሁ ብሎናል። የሚገርም ነው፣ ሆኗል። አሁን ወደ ውጭ ሀገርም ሁሉ ትሄዳላችሁ ብሎን ነበረ። ብዙ ወጣቶች ወደ ውጭ ሀገር እየሄዱ ሲያገለግሉ አያለው። ክብር ለእግዚአብሔር ይሁን። ወደ ውጭ ሀገር ብዙ ሀገር ሄጄ አይቻለሁና ውጭ ሀገር ያለው ቴክኖሎጂ ደግሞ ምን ሆኗል? ወደ ሀገራችን እየመጣ ነው። ውጭ ያየሁትን ሁሉ እዚህ አሁን ማየት ጀምሬያለሁ። ምን ለማለት ነው? ሀገራችን እያደገች ነው። ክብር ለእግዚአብሔር ይሁን። ሌላው እግረ መንገዴን ልናገር፣ ለሀገራችን እግዚአብሔር የጸሎት መልስ ደግሞ ሰጥቶናል፣ መሪዎች ሰጥቶናል። ክብር ለእግዚአብሔር ይሁን። እናንተ ልዩነቱን የማታውቁ ልንገራችሁ፣ እኛ በብዙ ስቃይ በብዙ መከራ እየተደበደብን እየተሰቃየን ነው ያለፍን። ምናልባት አንዳንዶች እድሜያችሁ ምናልባት ከፍ ያለ እንደኔ የሆናችሁ እኔ የምለው ይገባቸዋል። ሌሎች ግን ብዙ አይገባችሁም። ግን ለማይገባችሁ ወገኖቼ እንዲህ ልበላችሁ፣ ልዩነቱን እነግራችኋለሁ። እግዚአብሔር ነፃነት ሰጥቶናል። ለሃይማኖት እግዚአብሔር ጥሩ እድል ሰጥቶናል። ለወንጌል እድል ሰጥቶናል። በዚህ በተሰጠን እድል ልንጠቀም ይገባል። ክብር ለእግዚአብሔር ይሁን። አሁን እርስ በርሳችን መነታረክ አያስፈልግም፣ መጣላት አያስፈልግም፣ በዲኖሚኔሽን መለያየት አያስፈልግም።
በልዩነት አንድነት ክርስቶስን ሁላችን እንድንሰብክ እድል ተሰጥቶናል። በአንድነት ያይዘን ክርስቶስን ከፍ እናድርገው። በወንጌል ሀገራችንን እንድረስ። በየቀበሌው 100 ቸርች ለምን አይኖርም? 1000 ቸርች ለምን አይኖርም? ቤተክርስቲያን ለምን አይኖርም? ሁለተኛው ቻሌንጅ ያጋጠመን ምክትል ፕሬዝዳንት ከሾምን በኋላ ብዙ ነገር እንዳለፈ ሁላችሁም ታውቃላችሁ። ጌታ ግን ነገሩን ሁሉ ተቆጣጥሮታል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ወንድማችን ፕሮፌት ኢዩ ጩፋ የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ምክትል ፕሬዝዳንት ነው። እንደገናም ደግሞ የካውንስሉ ቦርድ አባል ነው። ይሄ ነው እግዚአብሔር የቀባ ወንድማችን። ቅድም አንዳንዶቻችሁ ተናግራቸዋል። ለኢትዮጵያ ብቻ ሳይሆን ለዓለም ያዘጋጀው ሰው ነው። ስለዚህ እግዚአብሔርን እናመሰግናለን። እያንዳንዳችሁ የተቀባችሁ ናችሁ። እያንዳንዳችሁ የተለያየ ጸጋ አላችሁ። በተሰጠን በተለያየ ጸጋ መንፈስ አንድ ነው ይላል። አሰራሩ ግን ልዩ ነው ይላል። ስለዚህ ልዩ የሆነ ጸጋ ስላለን በመከባበር ሀገራችንን እናዳርሳለን በወንጌል ማለት ነው። ስለቀደሙ አባቶችም ወንድማችን ቅድም ተናግሯል። ስለቀደሙ አባቶች ዋጋ ስለከፈሉ አባቶች እግዚአብሔርን እጅግ እናመሰግናለን። እነሱንም በእግዚአብሔር ፊት እናስባቸዋለን። ወደ ተሻለ ቦታ ሄደዋል። ስለሄዱትም አሁንም ስላሉት እግዚአብሔርን እናመሰግናለን። ክብር ለእግዚአብሔር ይሁን። እንግዲህ አሁን ወደ ቀረብኩበት ሐሳብ ልምጣ። ትንሽ ስለ ራሴ ይፈቀድልኝና ልናገር። በስደቱ ጊዜ 18 ዓመት ሆናለሁ ብዬ አስባለሁ። በደርግ አገዛዝ ጊዜ ማለት ነው። በጣም ኃይለኛና አመፀኛ ልጅ ነበርኩ። በአፍላ ወጣትነቴ ሰይጣን ብዙ ተጠቅሞብኛል። በጣም አመፀኛ ነኝ። በዚህ ሁሉ ግን አንዳንድ መጥፎ ልማዶችን አልተለማመድኩም። አመፀኛነቴ እንደው ተደባዳቢ ነበርኩ። በአጭር ቃል ብል ይሻላል። ተደባዳቢ ነበርኩ። በቃ እንደዛ ነው። እና ሰው ሲነካ መንገድ ላይ እንኳን ሳልፍ ሰው ሲነካ ጣልቃ ገብቼ የሚደበድብ ካለ እሱን እደበድባለሁ። እንደዛ አደርጋለሁ። ብቻ በባህሪዬ ሰው ሲጠቃና ሰው ሲነካ በተፈጥሮዬም አልወድም እና አግዛለሁ ማለት ነው። ሰይጣን ተጠቅሞብኛል። በዛ ሁሉ ግን እግዚአብሔርን መፍራት ነበር። መጥፎ ነገር እያደረኩ ጠቅ የሚያደርገኝ ነገር ነበረ ማለት ነው። ክፉ ነገር እያደረኩ መጥፎ ነገር እያደረኩ ቆም ስል ግን የሚጸጽተኝ ነገር ነበረ ለማለት ፈልጌ ነው። ያ ምንድነው? እግዚአብሔር ይወቅሳል፣ እግዚአብሔር ይናገራል ማለት ነው። ወዲያው እንደተለወጥኩ ብዙም ሳልቆይ የመንፈስ ቅዱስ ጥምቀት አገኘው። የመንፈስ ቅዱስ ቀጥሎ የመንፈስ ቅዱስ ሙላት አገኘው። የመንፈስ ቅዱስ ጥምቀት አንዴ ነው። ሙላት ግን በየጊዜው የሚሆን ነው። ስለዚህ በየጊዜው እያገለገልኩ እየተሞላው ሄድኩ ልል ፈልጌ ነው። እንደዛ ነው። ሁላችንም ሙላት ሁሌ የምናገኘው ነው። ጥምቀት ግን አንዴ ነው። ይሄም በመሆኑ ወዲያው አገልጋይ ሆንኩ ማለት ይችላል። አመፀኛነቴ ወደ ወንጌሉ ተለወጠና ወንጌል ደግሞ ሳገለግል ጓደኞቼን ሁሉ አመፀኛ ነበርኩና በግድ ጉሮሯቸውን እያስኩ እምቢ ሲሉ በግድ እንዲሄዱ በግድ ነው ወይ ሲሉኝ አዎ በግድ ነው እላቸዋለሁ። አንዳንዴ በግድ ነው ግን ከሄዳችሁ በኋላ ታዩታላችሁ ብዬ ነበር የምወስዳቸው። ወዲያው የአዲስ አበባ ሁለተኛ ደረጃ ክርስቲያን ተማሪዎች ማህበር የሚል ከጓደኞቼ ጋር አቋቋምኩ። 9ኛ ክፍል ሆኜ ነው አይ ቲንክ ያቋቋምኩት። የአዲስ አበባ ክርስቲያን
ተማሪዎች ሁለተኛ ደረጃ ክርስቲያን ተማሪዎች ማህበር። ይሄም ማህበር በየሃይ ስኩሉ አቋቁመን ወጣቶች ወንጌል እንዴት ማስፋፋት የወንጌል ስርጭት እንዴት ማካሄድ እንዳለባቸው በዚህ መስበር እኔ መሪ ሆኜ ካቋቋሙት አንዱ ስለነበርኩ መሪ ሆኜ እየመራው ብዙ ሰርተናል ለማለት ፈልጌ ነው። በሺዎች የሚቆጠሩ ወጣቶች በዚህ ማህበር አማካይነት ወደ እግዚአብሔር መንግስት መልሰናቸዋል። ቅዳሜና እሁድ ከሰዓት በኋላ ቤተክርስቲያኖችን ሁሉ የሚያክፍ ስብሰባ በ6 ኪሎ ኢንጂነሪንግ ፊት ለፊት መካኒስስ ሆስቴል የሚባላል በስተጀርባው ትልቅ አዳራሽ አለ። እኔ እዛ አካባቢ ነው ያደግኩት። 6 ኪሎ አመፀኛ ሆኜም ያውቁኛል፣ ተለውጬም ስለሚያውቁ አዳራሹን ለተማሪዎች ከሰዓት በኋላ ፕሮግራም እናካሄዳለን ብዬ ስጠይቃቸው አንተን እንደምጠይቀው ሰጡኝ፣ ፈቀዱልኝ። አዳራሹን ቁልፉን ሰጡኝ ማለት ይቻላል። አዳራሹ ካለው ንብረት ጋር ለኔ ስለሚያውቁኝ ከዚህ በኋላ እኔ ተለውጫለሁ። መለወጤን ማየት ጀመሩ። የሚገርም ነው። ከዚህ በኋላ የተማሪዎች ፕሮግራም እሁድና ቅዳሜ ከሰዓት በኋላ የጧት አምልኮ አይነካም። ከአምልኮ በኋላ እዛ እየመጡ ወጣቶች ፕሮግራም እናካሄድ ነበር። በየሳምንቱ በምናካሄደው ፕሮግራም ብዙዎች ወደ ጌታ ተመልሰዋል። እኛ ቤተክርስቲያን አይደለም፣ የቤተክርስቲያን ሰዎችን ነው የምናገለግለው። ወደ ጌታ የሚመጡትን ሁሉ ወደ ቤተክርስቲያን እንዲገቡ ነው የምናደርጋቸው። በየቤተክርስቲያኑ እንዲገቡ ነው የምናደርጋቸው። ይሄ ኢንተርዲኖሚኔሽናል የሚል ስም አለው ማለት ነው። ቤተክርስቲያን አገልግሎት ያልሆነ ግን ሁሉን አቀፍ የሆነ አገልግሎት እዛ የሚድኑትን በአካባቢያቸው እንዲገቡ እናደርጋለን። በትምህርት ቤቶች ደግሞ ተማሪዎች በረፍት ጊዜ እየተገናኙ ወንጌል ለራሳቸው እንዲያጠኑ እንደገናም ደግሞ ሌሎችን እንዲደርሱ ያን ስራ ሁሉ እንሰራ ነበረ። ከዚህ በኋላ እያሳጠርኩ ልሄድ ወደ ባንክ ገባው። በዛን ጊዜ አዲስ ባንክ የሚባል ነበረ። አዲስ ባንክ ማለት የፈረንጆች የነበሩበት ባንክ ነው። የውጭ ሰዎች የነበሩበት ባንክ ነው። በጣም የሰለጠነ ባንክ ነው። እኔ ግን እንደ እድል ጌታ ፈቀደና እዛ ገባው። እዛም እየሰራው ቆይቼ ላደርግ የሚገባው መልእክት ነበረኝና እዛ የባንክ ባለሙያ ሳይሆን ወንጌል ሰባኪ ነኝ ማለት ጀመርኩ። እንዴት እንደዚህ ሆነ ልትሉኝ ትችላላችሁ። ለባንክ ሰራተኞች ለብዙዎች ወንጌል አዳር ብዙዎች ዳኑ። ባንክ ውስጥ ብዙዎች ዳኑ። ብዙዎች ወደ ጌታ ተመለሱ። ከዚህም የተነሳ ስደት ተነሳ። ባንኩን የኢምፔሪያሊዝም ሃይማኖት ባንኩን በከለው ተብዬ ተያዝኩ ማለት ነው። ከዛም በኋላ ከእስር ቤት ወጣው። አሸንፌ ወጣው። በንግግር በማሳመን አሸንፌ ወጣው እና በባንክ ውስጥ ለ10 ዓመት ያህል ሰርቻለሁ። ከዛ በኋላ ግን ባንክ ክርስቲያን ሰራተኞች ማህበር የሚል ደግሞ አቋቋሙ። የባንክ ክርስቲያን ሰራተኞች ማህበር የሚል እኔ ያቋቋምኩት። ያ ማህበር አሁን ባንኮች አካባቢ ትልቅ ተቋም ሆኖ እየተሰራበት ነው ያለው። የሃይ ስኩልም ትልቅ ተቋም ዓለም አቀፍ ሆኖ እየተሰራበት ነው ያለው። ሌላው ወደ ጎጃም ወደ ሰሜን ለአንድ 3 ወር ወይም ለ6 ወር ሄዳችሁ ለማገልገል ብትቆዩ ማገልገል ሳይሆን እንደ ብረት ጠንክራችሁ ትመለሳላችሁ። እነግራችኋለሁ። ምናልባት እድሉ ካጋጠማችሁ ሰሜን ለመሄድ ሞክሩ። ዱላ አለ፣ ስደት አለ፣ ችግር አለ። ስለዚህ ወደዛ ጋብዛችኋለሁ። ለአንድ ለ6 ወር እየቆያችሁ ብትመጡ በጣም ጠንካራ ትሆናላችሁ። እኔ ለሁለት ዓመት ተሰቃይቻለሁ። ለ2 ዓመት ሰይጣን ጥርሱን አግጦ በየቀኑ ነበር የሚቋቋመኝ። በዚህ ሁሉ ግን ሰዎችን አተርፍ ነበር፣ ወደ ጌታ አመጣ ነበረ። በተለይም ባህር ዳር አካባቢ ቤተክርስቲያን ሁሉ ከጓደኞቼ ጋር አቋቋምኩ። ያ ቤተክርስቲያን ለሙሉ ወንጌል ነው የሰጠነው። ባህር ዳር ያለው የሙሉ ወንጌል ቤተክርስቲያን የሚባለው እኛ ያቋቋምነው ነው። ክብር ለእግዚአብሔር ይሁን።
ለሰባት ጊዜ ያህል ታስሬያለሁ፣ ተደብድቤያለሁ ለሰባት ያህል ጊዜ። እነዚህ ሁሉ ትናንሽ መታሰር ናቸው። ግን ትልቁም ድብደባና ስደት የደረሰብኝ ባህር ዳር ነው። ባህር ዳር ከተማ ሁሉ ወጥቶ ማለት ይቻላል የነበረችንን ቻፕል አፈረሷት። እኛ ውስጥ እየጸለይን እሁድ ቀን ነው ውስጥ እየጸለይን ከውጪ ጠቅላላ የከተማው ህዝብ ነው መጥቶ የወረረ መሳሪያ ይዘው ዱላ ይዘው መሳሪያ ይዘው ነው ቤቷን አፈረሱ። እኛን አገኙን። ባጭር ቃል ቀጠቀጡን። እንደ እባብ ነው የቀጠቀጡኝ፣ እንደ እባብ እና ማየት ተስኖኝ ነበረ። ህዝቡ ጠቅላላ ወጥቶ ነው የደበደቡን። እንደ እባብ ነው የቀጠቀጡን። ከዛ ወታደር መጥቶ ነው ያዳነን። ለመግደል ነበር ሁኔታው። ወታደር የመንግስት ወታደር ከተማ ውስጥ ፈሰሰ ማለት ነው። ከዛ በኋላ እኛን ለቅሞ ወስዶ አንድ ቦታ አጎሩን። ግን እኔ አሁን ከዛ በኋላ ምንድነው የሆነው? ከተማው ተናወጠ። እኛ እስር ቤት ነን፣ ከተማው ግን ተናወጠ። ከተማው ለሁለት ተከፈለ። አንደኛው ወገን እንጨርሳቸው የሚል ነው፣ ሌላው ወገን ደግሞ መንካት አትችሉም የሚል ነው። መሳሪያ ተማዘዙ በእኛ ምክንያት። ከዚህ የተነሳ ነው ወታደር ከተማ ውስጥ የመጣው። የመንግስት ባለስልጣኖች ተነጋግረው እነዚህን ሰዎች እናውጣቸው ከዚህ ከተማ ተብሎ ነው የወጣ ነው። ከከተማው አወጡን። የመንግስት ባለስልጣን ናቸው ነገር ውስጥ ገብተው በመንግስት መኪና ተጭነን አዲስ አበባ ገባን። እኔና ጥቂት ጓደኞቼ ማለት ነው። አዲስ አበባ እኛ አዲስ አበባ ስንገባ ነው ከተማው የተረጋጋው። አዲስ አበባ ከገባው በኋላ አይኔም ማየት ተሳነው። አንዱ ነገር ብዙ ኢሜጅ ብዙ ነገር ሆኖ ይታየን ጀመር። ስለዚህ አይኔ ለካ ከመመታት የተነሳ ተጎድቻለሁ። ለአንድ ወር ያህል ይሆናል በጣም ተሰቃይቻለሁ እና ሕክምና ሁሉ ሞከርን። ለካ ጌታ እያየኝ ያለው ለምንድነው? አንድ ቀን ግን ለምንድነው እኔ ቆይ ምን ሆኜ ነው እንደዚህ የሆንኩት? ጌታ በወንጌል ምክንያት ነው። ስለዚህ እንደ ጌታ አለ አይደለም እንዴ? ወደ ጌታ ልብ የተመለሰ አንዳንዴ ልባችን ይወሰዳል። ገባችኋል? አንዳንዴ ልባችን ይወሰዳል። ጌታ አጠገባችን ነው አብሮን እያለ ልቤ ተወስዶ ነበርና ወደ ልቤ ተመለስ። ወደ ጌታ ተመለስ። ጌታም ፈወሰኝ። ክብር ለእግዚአብሔር ነው። ይሄን ለመናገር ፈልጌ ነው። ይሄኛው ፓርት በዚህ ላብቃውና ስለ ፔንቴኮስታል ህብረት ትንሽ ልነግራችሁ ፈልጌ ነው። ስለ ኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ትንሽ ብናገር ጥሩ ነው። እዚህ ላይም ብዥታ አለ። አንዳንዶቹ እዛ ሚዲያ ላይ ያልገባቸው ነገር ብዙ የሚቀባጥሩ አሉ፣ ብዙ የሚናገሩ አሉ። መቼም ይሄ ሶሻል ሚዲያ 95% ዴቪልሽ ነው፣ 5% ብቻ ነው መልካም ነገር እና ዴቪልሽ ነው ሰይጣን የሚጠቀምበት ነው ለማለት እችላለሁ። ከዚህም የተነሳ እዛ ላይ የተሰለፉ ሰዎች ክርስቲያን የሚወስዱ ሰዎች ሁሉ አሉ፣ እንደገናም ደግሞ ዓለማኖች ሁሉ አሉ፣ ብዙ አይነት ሰዎች አሉ። እና ግን እኔ እንደሚገባኝ 95% ዴቪልሽ ነውና ራሳችን እየጠበቅን ልንጠቀም ይገባል ለማለት ፈልጌ ነው። እግሬ መንገዴን ራሳችንን እየጠበቅን እና እንዳንወሰድ ወይንም ደግሞ አእምሮአችን ትንሽ እንትን እንዳይል ጥንቃቄ በጣም የሚያስፈልገን ይመስለኛል። በመጨረሻው ዘመን እንዳንቀር። አሁን እኛ ኤንድ ታይም ላይ ነው ያለነው፣ እነግራችኋለሁ። በመጨረሻ ዘመን ላይ ነው ያለነው። እንጃ ጌታ መቼ እንደሚመጣ ማናችንም አናውቅም። የእግዚአብሔር ቃል ብዙ ተፈጽመዋል። ምናልባት እየተከታተላችሁ ከሆነ ብዙ የመጽሐፍ ቅዱስ ውስጥ ያሉ የእግዚአብሔር ቃል እየተፈጸመ እንደሆነ እናያለን። 666 አሰራር በጣም እየተጠናከረ በጣም እየተስፋፋ እንደሆነ እናያለን። እዚህ በአገራችን ኢሉሚናቶች እየሰሩ ነው ያሉት እና ወጣቶችን የብዙዎችን ወጣቶች አይምሮ ዳሜጅ እያደረጉ ነው። በገንዘብ ነው፣ ገንዘብ ይሰጣል። አንድ ሰው አባል ከሆነ ሌላ ካመጣ ገንዘብ ወዲያው ባንክ ይገባለታል። እንደገና ተጨማሪ ሰው ካመጣ ሌላ ይገባለታል፣ ገንዘብ ይሰጣቸዋል ማለት ነው። ግን ይሄ ሲሆን የደም ቃል ኪዳን እየገቡ ነው። ይሄ ማህበር የሚሆነው ሰው ማህበርተኛ የሚሆነው ሰው ወደ ኢሉሚናት ቢሮ ሄዶ ደሙን ይሰጣል፣ ከሰይጣን ጋር ይዋሃዳል ማለት ነው። እንደዛ ነው። እንደዛ ካደረገ በኋላ ገንዘብ ይሰጠዋል እና እንጠንቀቅ ለማለት ፈልጌ ነው።
የጌታ ፍቅር እንኳን ለመፈለግ ይቅርና ያለንን እንኳን ያስተወናል። ያለንን ንብረት እንኳን ለጌታ ብለን እንተዋለን። የጌታ ፍቅር ያስተወናል ማለት ነው። ምን ለማለት ፈልጌ ነው? ንብረታችንን ሁሉ ለጌታ እንሰጠዋለን። ለምን? ፍቅሩን ስለነካን። ፍቅሩ የነካችሁ ይገባቸዋል። ፍቅር ነው ጌታ። በፍቅሩ ስለተነካን በፍቅሩ ተይዘናል። የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት በ1986 ዓመተ ምህረት ነው የተመዘገበው። በቀድሞ አገር ውስጥ ጉዳይ ሚኒስቴር ሲሆን እውቅና ያገኘው ይሄ ፍትህ ሚኒስቴሩ ራሱ ከመምጣቱ በፊት ማለት ነው። ኦልሞስት እንግዲህ 40 ዓመት ምናምን መሆኑ ነው። አሁን እናንተ እንደምታስቡት ይህንን ህብረት እሸቱ ወርቄ መስርቷል ብላችሁ ታስባላችሁ። እንደዛ ምናልባት ታስቡ ይሆናል። ግን እንዴት እንደሆነ እውነቱን ልንገራቸው። ይሄ ህብረት የተመሰረተው መስራቹ ፓስተር ሂሩይ ጽጌ ይባላል። ፓስተር ሂሩይ ጽጌ የመከር ቤተክርስቲያን መስራች ማለት ነው። ቀድሞ ፓስተር ሂሩይ ገነት ቤተክርስቲያንን ያደራጀ ሰው ነው። በስደቱ ዘመን ገነት ቤተክርስቲያን የነበረ ሰው ነው። ከገነት ቤተክርስቲያን ሲወጣ ከገነት ቤተክርስቲያን ሰዎች ጋራ ትንሽ ግጭት ስለነበረው ወጣ። ከዛ ከወጣ በኋላ መከር የሚለው ቤተክርስቲያን እንደመሰረተ አውቃለሁ። ከዛም በኋላ ይህንን ህብረት እሱ ነው የመሰረተው። ግን አጠገቡ ነበርኩ እኔ። በአጭር ቃል አጠገቡ እኔ ነበርኩ። ሌሎችም አብረን ነበርን። አቶ ዮሴፍ ይባላል። እዚህ ከጤና ጥበቃ ከፍ ስትሉ ቦሌ ዳቦ ቤት የሚል መንገድ ላይ ነበረ እና አሁን ያን ቦታ ወደ 90 ሚሊዮን እንደዚህ ሸጠውት ወደ ሌላ ቦታ ሄደዋል። አቶ ዮሴፍ ይባላሉ። እሳቸው አብረውን ነበሩ። የምስጋና ቤተክርስቲያን መስራች ናቸው አቶ ዮሴፍ። የምስጋና ቤተክርስቲያን መስራች ናቸው አቶ ዮሴፍ። አብረውን ነበሩ። ፓስተር ይልማ ሜጫ የሚባል አሁንም ምስጋና ቤተክርስቲያን ከመስራቾች አንዱ የነበረ እሱም አብሮን ነበረ። የሕያው ወንጌል የሚል ቤተክርስቲያን መስራች እሱ ደግሞ ፓስተር ፈቃዱ አየለ ከኛ ጋር ነበረ። እሱ አሁን አሜሪካን ነው ያለው። ሌላ ፓስተር ነጋሲ በሃለብ የሚባል ነበር፣ የአርነት ቤተክርስቲያን መስራች የነበረ። ይሄም ከኛ ጋር ነበረ። ፓስተር ከበደ ደጉን ታውቁታላችሁ አብዛኞቻችሁ። ፓስተር ከበደ ደጉ እሱም ከኛ ጋር ነበረ። ሌሎችም አብረው ነበሩ። እንግዲህ በኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ስም አብረን ነበርን። እኔ በዚያን ጊዜ ጸሐፊ ነበርኩ፣ ጠቅላይ ጸሐፊ ነበርኩ። ፓስተር ሂሩይ ፕሬዝዳንት ነበረ ወይም ሰብሳቢ ነበረ ማለት ነው። ፔንቴኮስታል ማለት በአጭር ቃል ይሄ ነው። ፓስተር ሂሩይ አሁንም አለ። ያኔ እኔ ጠቅላይ ጸሐፊ ነበርኩ። ፔንቴኮስታል ማለት ሁላችንም እንደምናውቀው የጴንጤቆስቴ ቀን መንፈስ ቅዱስ በሐዋርያቱ ላይ የወረደበት ቀን ማለት ነው በአጭር ቃል። ይህንኑ የሚያምኑ በጸጋ አገልግሎትም የሚያምኑ የጴንጤቆስቴ አማኞች ይባላሉ። እነዚህ ኢትዮጵያ ውስጥ አሉ። ስማቸውን አሁን መጥቀስ አያስፈልገኝም። ኢትዮጵያ ውስጥ አሉ የጴንጤቆስቴ አማኞች ከነባር ቸርቾች ማለት ነው። ከነባር ቤተ ክርስቲያናት አሉ ጴንጤቆስቴ አማኞች። ጴንጤቆስቴ ማለት የመንፈስ ቅዱስ አማኞች ማለት ነው። ወይንም ደግሞ ልክ እንደ ሐዋርያቶች ጊዜ አሁንም መንፈስ ቅዱስ ይሰራል የሚሉ ናቸው። ድንቅና ታምራት አሁንም ይካሄዳል የሚሉ ናቸው የጴንጤቆስቴ አማኞች ማለት ነው። ይሄውም ስሙ የመጣው ከጴንጤቆስቴ መንፈስ ቅዱስ የወረደበት ቀን ማለት ነው። ከዛ የመጣ ነው። ገነት ቤተክርስቲያንና አሁን የሚባል ሕይወት ብርሃን ቤተክርስቲያን። ሕይወት ብርሃን ቤተክርስቲያን ስዊዲሽ ሚሽን ነበር የሚባሉት። እንደገና የገነት ቤተክርስቲያን ደግሞ ፊላዴልፊያ ሚሽን ይባላሉ። እንደዛ ነበር ስማቸው። በኋላ ስማቸው የተቀየረው በስደቱ ጊዜ ነው። ስማቸው ተቀየረ። በስደቱ ጊዜ አንዳንድ የተደረጉ ነገሮች አሉ። እነሱም ስማቸውን ቶሎ ቀየሩ። ሚስዮኖችን ደርግ ስላስወጣ ብዙ ሚስዮኖች ነበሩ በሀገራችን ማለት ነው። ስለዚህ ደርግ በሙሉ እያስወጣ ስለነበረ እነዚህም ከሚስዮኖች ጋር ከውጭዎች ጋር ስለሚሰሩ ስማቸውን በአስቸኳይ ቀየሩ። እንደዛ ነው። ሙሉ ወንጌሎች አሉ። እነዚህ አገር በቀል ናቸው። እዚሁ እነሱ ናቸው የመንፈስ ቅዱስን ጸጋ አገልግሎት ያመጡ ለማለት ይቻላል። እርግጥ አንዳንድ የሚባል ነገር አለ። ኢቫንጀሊካል የሆኑ ሰዎችም ነበሩ። ከኢቫንጀሊካል የሆኑ ሰዎችም እንደዚሁ መንፈስ ቅዱስን ሲለማመዱ የነበሩ በዚያን ጊዜ ነበሩ ይባላል። ግን እነዚህ ቀደምቶች ናቸው። ለነሱ ክብርን እንሰጣለን፣ እናከብራቸዋለን፣ እንወዳቸዋለን። ሕይወት ብርሃንና ገነት ቤተክርስቲያን ማለት ነው።
ሙሉ ወንጌሎች ቀጥለው መጡና አገሪቷን ሁሉ በመንፈስ ቅዱስ አዳረሷት። ሙሉ ወንጌሎች እኔ እንደሚገባኝ አሁን እዚህ እንኳን ያለን አብዛኝ 90% ከዛ ጋር የተነካካነን አይ ቲንክ ከሙሉ ወንጌል ጋር የተነካካነን ማለት ይቻላል። 90% እዚህ ያለን እኔ ራሴ እዛ ነበርኩ በወጣትነቴ ማለት ነው። እዛ በወጣቶች አገልግሎት ውስጥ በጣም አክቲቭ ነበርኩ። እንደገና ደግሞ የሃይ ስኩል ፌሎሺፕ መሪ ነበርኩ። እንደገና ደግሞ በየቦታው ህብረቶችን አቋቁማለሁ፣ እንደዛም አደርጋለሁ። አሁን ለመናገር እሱን ሁሉ ጊዜ የለኝም። ስለዚህ አሁን ወደዚህ ልመለስና ጴንጤቆስጤ ማለት ባጭር ቃል ገብቷቸዋል። የጸጋ አገልግሎት የሚቀበሉ ማለት ነው። ይሄ ማለት ነው። እኛ ጴንጤቆስጤዎች ነን፣ ግን ጴንጤቆስጤ የሆኑ ስማቸው የተለያየ ስም ሆነው በሀገራችን አሉ፣ በዓለም ሁሉ አሉ ማለት ነው። ስለዚህ ጌታን በጣም እናመሰግናለን። ያለንበት ችግር ስደቱን መከራ ሁሉ እናውቀዋለን። አሁን ነፃነት አለን ለማለት ነው። ቅድም ተናግሬያለሁ። ይህ ደግሞ እጅግ የሚደነቅ ነው። ይህም ደግሞ ነፃነት እንደዚህ የመጣ አይደለም፣ ዋጋ ተከፍሎበታል። ይህን ልታውቁ ይገባል። ወጣቶች በደንብ አዳምጦኝ። አሁን ያላችሁ ነፃነት ወንጌል ለመስበክ ጌታ የሰጠን ይህንን ነፃነት ዋጋ ተከፍሎበት ነው። ብዙዎች የተገደሉ አሉ፣ እነግራቸዋለሁ። ብዙዎች አገር ጥለው የተሰደዱ አሉ። ብዙዎች የታሰሩ የተሰቃዩ አሉ። ለምን የሆነ በዚህ ውስጥ አልፈዋል ብዙዎች። አሁን ያለን ነፃነት እግዚአብሔርን በጣም እናመሰግናለን። እግዚአብሔር ያለውን የፈጸመው ግን ዋጋ ተከፍሎበታል። ልታውቁ ይገባል። ዋጋ ተከፍሎበታል። የሞቱ አሉ፣ የተሰደዱ አሉ፣ ንብረታቸው ሁሉ የተዘረፈ የተወሰደባቸው አሉ፣ ብዙ የተሰቃዩ አሉ። እንግዲህ ህብረቱ እንዴት ነው እንደዚህ ሊቆም የቻለው? ፓስተር ሂሩይና ሌሎችም እናንተ ዮሴፍ ሌሎችም ምን አሰቡ? በጊዜው ወደ ወንጌላውያን ህብረት ለመግባት አሰቡ። እኔ እዛ ዋና ጻፊ ነኝ ብያቸዋለሁ። ወደ ወንጌላውያን ህብረት ለመግባት አሰቡ። የወንጌላውያን ህብረት ደግሞ ጥያቄያቸውን ተቀበሉና ምን አሏቸው? ይህን ጴንጤቆስጣል የሚባለውን አጥፉና ኑ አሏቸው። ዋና ጻፊው ሰማ፣ የህብረቱ ዋና ጻፊ ማለት ነው። ስለዚህ ባጭር ቃል ምንድን ነው የሆነው? ትሄዳላችሁ? አሁን እንሄዳለን። እንዴት ሆናችሁ ነው የምትሄዱት? ይሄኛውን አፍርሰን ነው የምንሄደው። ይህንን ልታፈርሱ አትችሉም። መሄድ ትችላላችሁ፣ ግን ይህን ፔንቴኮስታል ህብረት የሚለውን ማፍረስ አትችሉም። አብረን ነው ስሙ የፓስተር ሂሩይም ቢሆን አብረን ያለነውና አብረን እያገለገልን ስለሆነ ይህን ልታፈርሱ አትችሉም በሚል መልክ ምን አደረኩ? ስብሰባ፣ አጠቃላይ ስብሰባ ጠራው። በአስቸኳይ እኔ ነው የጠራሁት። አጠቃላይ ስብሰባ ጠራው። ከዛ ስብሰባው ላይ ሐሳቡ ቀረበ። ይህን ሊያፈርሰው ሊሄዱ ነው ወስኑ የሚል ሐሳብ አመጣው። ፈርሶ አይሄድም፣ እናንተ መሄድ ትችላላችሁ፣ እኛ እንቀጥላለን አለ። ጠቅላላ ጉባኤው ኃላፊነቱን ለእሸቱ ሰጠ። ዋና ጸሐፊ ነኝ ብያቸዋለሁ። ኃላፊነቱ ለእኔ ተሰጠኝ ማለት ነው። ወዲያው በዛ ሳምንት ውስጥ መረካከብ ሆነ። ፔንቴኮስታል ህብረት አልፈረሰም። አፍርሰው ሊሄዱ ነበረ። እነሱም ወንጌላውያን ህብረት ገቡ። ምናልባት ለምን እንዲሄዱ እኔ አውቃለሁ፣ ግን አሁን መናገር አልፈልግም። ዋናው ነገር ብቻ ፔንቴኮስታል ህብረት ከመፍረስ ዳነ፣ በእሸቱ እጅ ገባ። ከጓደኞቼ ጋራ ይህንን ህብረት ያዝኩ ለረዥም ጊዜ። በጣም በዚህ እንደምታውቁት አንዳንዶቻችሁ በፍትህ ሚኒስቴር የተመዘገባችሁ ታውቃላችሁ። እዛ እኛም ተመዝግበናል። ፔንቴኮስታል ህብረት ሳይሆን እኛ የሬማ ወንጌል ቤተክርስቲያን የሚለውን እኔ ነኝ የመሰረትኩት እና በቤተክርስቲያኑም ሆነ በዚህ በህብረቱ በየአመቱ ሪፖርት ማድረግ አለ እና ሪፖርት ጽሁፍ ማቅረብ አለ። የአባሎችን ፊርማ ማቅረብ አለ። በጣም አስቸጋሪ ነበረ ያን ጊዜ። ይሄንን እንዴት አድርጌ እንደተወጣው ዝርዝር መግባት አልችልም፣ ግን እግዚአብሔር ረድቶኝ ጓደኞቼ ጋራ ይህንን ሁሉ ተወጥቼ ፔንቴኮስታል ህብረት እንዲቆም በጌታ ጸጋ ሆነ። ሌላችሁ በፈልግ ሁሉ እግዚአብሔር ብዙ ማለት ይቻላል። ያጋጠመን ችግር የሚነገር አይደለም። ያን ሁሉ በጌታ ጸጋ አልፈነዋል። ባጭሩ ለማቅረብ ነው የሞከርኩት። የፔንቴኮስታል አብያተ ክርስቲያናት ህብረት እንዲህ በቀላሉ እዚህ የደረሰ አይደለም። ስለዚህ አሁን ለማፍረስ እንደገና ለመደረብ የሚሞክሩ ሁሉ አላወቁንም። የጌታ ነገር እንዲገባቸው እየመከርናቸው የምንቀጥል ይሆናል ማለት ነው።
እና የሚነካኩን የሚቃወሙን ሁሉ እኛን አላወቁንም። እኛ በጣም ጠንካሮች ነን በጌታ ክብር ለእግዚአብሔር ይሁን። እና ብዙ ነገር እናውቃለን፣ አካሄድ ሁሉ እናውቃለን። ለሌሎች ሁሉ መትረፍ እንችላለን፣ እንኳን ለራሳችን ማለት ነው። ስለዚህ እነዚህ የሚቃወሙንም ሁሉ እንመክራቸዋለን፣ እናድናቸዋለን እንጂ ክፉ ነገር እንዲያገኛቸው አንፈልግም። ክብር ለእግዚአብሔር ይሁን። ጌታ ኢየሱስን እጅግ በጣም በመከራ በስደት በደስታም በመልካም ጊዜ ተለማምጄዋለሁ። የሚገባችሁ ይመስለኛል። ደግሞ አውቀዋለሁ ማለቴ ነው። የሚሆነው ነገር ሁሉ በጣም ይገባኛል። ከሰዎች ጋር ስነጋገር እንኳን እንደዛ አይነት ጸጋ አለኝ። የሰዎችን አስተሳሰብ ወዲያው መረዳት እችላለሁ። የሚሆነው ሁሉ በጣም ይገባኛል። በዚህ ሁሉ ግን በጣም ጌታን የማመሰግነው ጌታ ሰፊ ልብና ጠባብ ያልሆነ አእምሮ ሰጥቶኛል። ሰፊ ልብም ጌታ ሰጥቶኛል። ሁል ጊዜ አስተሳሰቤ ሰዎችን ለእግዚአብሔር መንግስት ማዘጋጀት ነው። የድርጅት ጉዳይ ፈጽሞ አይገባኝም። ሃይማኖት ምንድነው ሲሏችሁ ኢየሱስን ተናገሩ። የሃይማኖታችንን ጀማሪም ፈጻሚም ኢየሱስ ነው በሉ እላቸዋለሁ። ድርጅት እንዲነግስ አይፈለግም በእኛ ህብረት ማለት ነው። ነገር ግን ኢየሱስ እንዲነግስ ነው የምንፈልገው። ሰዎች ወደ እግዚአብሔር እንዲመጡ ነው የምንፈልገው። ይህንን ስራ እኛ ፔንቴኮስታል የሳንት ህብረት አባሎች ይህንን ስራ አጠናክረን እንሰራለን። መጨረሻ የምነግራቸው እኛ ለሀገርም መፍትሄዎች ለትውልድ መፍትሄ ነን። ለሚቀጥለው ትውልድ መልካም ነገር ከሌሎች ፔንቴኮስታል አማኞች ጋር ሌሎች ሁሉ የምናስተላልፍ እኛ ነን። ጌታ ፍቅር ነው፣ ይለውጣል። በፍቅሩ ስትያዙ ለሱ ትቆማላችሁ። የራሳችሁን ነገር ሁሉ ትረሳላችሁ። ነገር ግን እርሱ እንጂ ለሱ ስትቆሙ የሚያስፈልጋችሁ ነገር ሁሉ ይከተላቸዋል። ሁላችንም ምናልባት ላንበለጽግ እንችላለን። አንዳንዶች ይበለጽጋሉ፣ አንዳንዶች ደግሞ እየተቸገሩ ያገለግላሉ። መንገዱ ልዩ ነው። ይሄ መታወቅ አለበት። እከሌ እንደዚህ ሲሆን እኔ እንደዚያ ለምን አልሆንም ማለት አንችልም። በተሰጠን ነገር ነው ጌታን የምናገለግለው። አንዳንዶች በጌታ አድገዋል፣ በልጽገዋል። እሰየው ነው፣ ጌታ የተመሰገነ ይሁን። አንዳንዶች ደግሞ እየተቸገርን ምናልባት ጌታ እናገለግላለን። እንደዛ ስናገለግል ጌታ ነገሩን አያውቅም ማለት አይደለም። ጌታ ነገሩን ያውቃል። ሁላችንም ግን ብንበለጽግ፣ በመንፈሳዊ ነገር ብንበለጽግ እግዚአብሔር ይወዳል። በመንፈሳዊ ነገር ስንበለጽግ ሌላው ነገር ይከተለናል ማለት ነው። እግዚአብሔርን በጣም እናመሰግናለን። እናንተ የፔንቴኮስታል ህብረት አባሎች የምመክራችሁ ባገኛችሁት እውነት ቁሙ ነው። ባጭር ቃል ባገኛችሁት እውነት ቁሙ ነው። በጌታ በኢየሱስ ቁሙ ነው። የድርጅት ጉዳይ አይደለም። ከዚህ ህብረት ጋር ቆማችኋል፣ ቁሙ ነው። አትነቃነቁ። ብትቸገሩ እየተቸገራችሁም ብታገለግሉ ነግራችኋለሁ። አሁን ለምሳሌ ከውጭ አመጣን የሚሉ ገንዘብ ድጎማ ምናምን ለማድረግ ይሞክራሉ። ምናልባት ላይቀጥል ይችላል የሚያደርጉት ነገር። አንዳንድ ቦታ ላይ ሲያፈናቅሉ እናያለን፣ ግን ላይቀጥል ይችላል። እባካችሁ ባላችሁበት ቦታ ጸንታችሁ ቆሙ። አብረን ተያይዘን እያገለገልን ጌታን ወደ ኢየሩሳሌም እንገባለን። ክብር ለእግዚአብሔር። ወደ ኢየሩሳሌም እንገባለን። እኛው የምትታየው አይደለችም። ወደ አዲስቷ ኢየሩሳሌም እንገባለን። ክብር ለእግዚአብሔር ይሁን። ጌታን በጣም እናከብረዋለን። ጌታን በጣም እናመሰግነዋለን። ፕሮፌት ኢዩ የኔ ምክትል ነው። ጌታ ጎን እንዲቆም አድርጎታል። ከጌታ ነው። ይህንን በደንብ አዳም። ይሄ ከጌታ ነው። እኔን ለማጥፋት፣ እኔን ገለል ለማድረግ፣ ለወጣቶች እንዳልሰራ ታስቦ የተሰራ ስራ ነበረ። እግዚአብሔር አከሸፈው እንጂ እኔን ዞር ማድረግ። እኔ ሞግታለሁ፣ ወጣቶች ይቀጥላሉ እላለሁ። ይህም ደግሞ የጸሎት መልስ ናቸው። አባቶች ቀደም ብሎ ጸልየዋል። አስፋን፣ አሳድገን፣
በወንጌል አስፋፋን ብለዋል። ይሄ እየሆነ ነው ያለው። ሊነኩ አይገባም እላለሁ። ስለዚህ ይሄንን ስለሚያውቁ እኔን መምታት ይፈልጋሉ፣ መዞር ማለት ይፈልጋሉ። ለመምታት የወጣቶችን አገልግሎት ምናልባት እንደኔ የሚሟገት እግዚአብሔር ያስነሳል ብዬ አስባለሁ። ከልቤ ነው ባለማስመሰል ያውቃሉ። ይሄንን ከኔ ጋር የሚሰሩ ሌላ ቦታ ስም መጥቀስ አልፈልግም። ይሄንን በደንብ ያውቃሉ። እኔን ዞር ማድረግ የወጣቶችን አገልግሎት መምታት ነው። አሁንም ግን ሐሳቡ አለ፣ ግን አይቻልም። ማንም ሊያቆሙ አይችልም። እግዚአብሔር እንደዚህ ብሏል። ልንገራቸው አባቶችን፣ እግዚአብሔር እንደዚህ ብሏል። እኔ ሰምቻለሁ። እናንተ ተዘጋጁ፣ ኃይለኛ ትውልድ እየመጣ ነው ብሏል። እናንተ አባቶች አሁን ጸልያችኋልና ተዘጋጁ፣ በፊታችሁ ኃይለኛ ትውልድ እየመጣ ነው ጌታ ብሎ ነበረ። ኃይለኛ ትውልድ እናንተ ናቸው። ከእናንተ በቀጣይ ያሉ ናቸው። ይሄ ነው እግዚአብሔር የተናገረውን ያደረገው። ስለዚህ ተያይዘን ወደ አዲስቱ ኢየሩሳሌም ጌታን እያገለገለን እንገባለን ማለት ነው። ጌታ ይባርካችሁ። በእኔ በኩል ይበቃኛል። ፕሮፌት እዩ ጩፋ ጌታን ስለሱ እናመሰግናለን። እሱ የተከበረ ሰው ነው። እግዚአብሔር ያከበረው ሰው ነው። እግዚአብሔር ያከበረውን ሰው ማንም ዝቅ ሊያደርገው አይችልም። እናንተን እግዚአብሔር አክብሯቸዋል። ማንም ዝቅ ሊያደርጋቸው አይችልም።